በጣም በህይወታችሁ ላይ ሊሰራ ያለውን ቃል አሁን ሼር አደርግላችኋለሁ። የትም እንዳትንቀሳቀሱ ይቺን አጭር ደቂቃ ለዚህ ቃል ክብር እንድትሰጡ በጌታ ፍቅር እለምናችኋለሁ። የእግዚአብሔር ቃል ያለው ክፍል የት ነው ካላችሁ ትንቢተ ኢሳይያስ 55 ላይ ያለውን ግን ሙሉውን አውድ በሚታነቡበት ጊዜ የእግዚአብሔርን ቃል መፈለግ እንዳለብን እግዚአብሔርን መጠማት እግዚአብሔርን በእውነት ለህይወታችን አስፈላጊ እንደሆነ አውቀን እርሱን ተከትለን እርሱን አውቀን እርሱን በልተን እርሱን ጠጥተን ከሱ ጋር እንድንኖር ይፈልጋል ማለት ነው። ከቁጥር 6 ደግሞ ሲናገር እግዚአብሔር በሚገኝበት ፈልጉ ቀርቦም ሳለ ጥሩት ብሎ ነው የሚናገረው ማለት ነው። እኔ ግን ዛሬ ሼር የሚያደርግላችሁ አርስቴ ምንድነው ካላችሁ እግዚአብሔርን የሚፈልግ ይባረካል ብዬ ነው የምሰብክላችሁ ማለት ነው። የጌታ ስም የተባረከ ይሁን። ቃሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ብሎ ካለ በኋላ ደግሞ አሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ቁጥር 9 ላይ ደግሞ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው አለ። የሚገርመው ደግሞ ቁጥር 10 ላይ ሄዳችሁ በምትመለከቱበት ጊዜ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ብሎ ነው የሚናገረው። ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ከአፌ የሚወጣው ቃል የሚሻውን ያደርጋል የላኪዎትን ይፈጽማል እንጂ በከንቱ ወደ እኔ አይመለስም። ምክንያቱም ዝናብ ከሰማይ ወርዶ ምድር ላይ አራሳርሶ ምድር ላይ አብቅሎ እንጀራን ለሚበላ ዘር ለሚዘራ ሰው እንጀራን ሰጥቶ አጥግቦ ወደ ሰማይ እንደሚመለስ እንጂ ዝም ብሎ ዝናብ ወደ ሰማይ ተመልሶ እንደማይሄድ እንዲሁ ከእግዚአብሔር አፍ የሚወጣው ቃል የሚሻውን ያደርጋል የላከውን ያንን ታልኮ ይፈጽማል ብሎ ይናገራል። በጌታ በኢየሱስ ክርስቶስ ስም እናግራችኋለሁ። ይህንን የእግዚአብሔርን የትንቢት ቃል እናገራለሁ። በሕይወታችሁ ላይ የእግዚአብሔርን ድምፅ ሰምታችሁ ከሆነ በኑራችሁ ላይ የእግዚአብሔርን ድምፅ ሰምታችሁ ከሆነ የእግዚአብሔር ቃል በሕይወታችሁ ላይ በኢየሱስ ክርስቶስ ስም አሁን ከዚህ ጊዜ ጀምሮ የሚሰራበት ጊዜ ሆነ። ኢየሱስ ጌታ ነው። የእግዚአብሔር ቃል ዝም ብሎ ወደ ጆሮአችሁ አይመጣም። የእግዚአብሔር ቃል ዝም ብሎ ወደ እናንተ አይመጣም። የእግዚአብሔር ቃል ዝም ብሎ ወደ እናንተ አይናገርም። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል አሁን ወደ ጆሮአችሁ መጥቷል። ስራውን ይሰራል። በቤቴ ላይ ስራውን ይሰራል። በኑሮ ላይ ስራ ይሰራል። በአካሄድ ላይ ስራ ይሰራል። በአእምሮ ላይ ስራ ይሰራል። በምትሄደው መንገዶች ሁሉ የእግዚአብሔር ቃል መጥቶልያልና ስራውን በጌታ በክርስቶስ ኢየሱስ ስም ይሰራል። ምክንያቱም እግዚአብሔርን ስትፈልግ ቃሉን ስትጠማ ቃሉን ስትራብ በእውነቱ እግዚአብሔር በሚፈልገው እግዚአብሔር በሚፈቅደው መንገድ ስትሄድ ቃል ይሰራልኛል ብለህ ስታመን በእውነትም እግዚአብሔር ይሰራላል። እኔ ምስክር ነኝ። እግዚአብሔር ይሰራል። ሃሌሉያ። ሲሰራ አይቻለሁ። ይሰራል። ሙታንን አስነስቶ ወገኖቼ ደካሞችን አበረታቶ ኃይል ለሌሉ ጉልበት ሆኖ እግዚአብሔር እስረኞችን ፈቶ በሽተኞችን ፈቶ እርሱ ታማኝ አምላክ ነው። ከዘመን ከዘላለም በፊት የነበረ እስከ ዘመን ዘላለም የሚኖር ስራው የማያረጅ ሐሳቡ የማያረጅ ድርጊቱ የማያረጅ ፈቃዱ የማያረጅ የእግዚአብሔር ታማኝነት አለ። በኢየሱስም በቤት ላይ ይሰራል። በኢየሱስም በህይወት ላይ ይሰራል። በኢየሱስም በቤተሰብ ላይ ይሰራል። በኢየሱስም በልጆች ላይ ይሰራል። በኢየሱስም በስራ ላይ ይሰራል። በኢየሱስም በንግድ ዓለም ላይ ይሰራል። በትምህርት ቤት ዓለም ላይ ይሰራል። በጌታ በኢየሱስም በሚታገለግሉ
በምታገለግሉት አገልግሎት ላይ የእግዚአብሔር ቃል መጥቶላችሁ ፍሬያማ ያደርጋል። የጌታ ስም የተባረከ ይሁን። እግዚአብሔር በሚገኝበት ጊዜ ፈልጉ፣ ቀርቦም ሳለ ጥሩ። ሐሳቤ ከሐሳባችሁ መንገደም ከመንገዳችሁ የተለየ ነው። ምድር ከሰማይ እንደራቀች እንዲሁ ሰማይም ከምድር እንደራቀች ሰሜን ከደቡብ እንደራቀ እንዲሁ ሐሳቤ ከሐሳባችሁ በጣም ልዩ የረቀቀ ነው። ማንም በሚገምተው ማንም በሚያስበው የእግዚአብሔር ሐሳብ ሊገመትም ሊታሰብም አይቻልም። ልኬት ቁጥር የሌለ መሆኑን ይናገራል። ሰው ግን ከእግዚአብሔር ጋር ከታረቀ፣ ሰው ግን ወደ እግዚአብሔር ከመጣ፣ ሰው ግን የቃልን ወተት ከተመኘ፣ ሰው ግን የእግዚአብሔርን ቃል ካነበበ ፈውሱ ወደ ቤቱ ይመጣል። ፈውሱ ወደ ስራው ይመጣል። ፈውሱ ወደ ህይወቱ ይመጣል። ፈውሱ ወደ ሀገሩ ይመጣል። ፈውሱ ወደ ቤተ ክርስቲያኑ ይመጣል። ፈውሱ በሚሄደው መንገድ ሁሉ ይመጣል ማለት ነው። ስለዚህ ከእግዚአብሔር ጋር የታረቀ ሰው ከፍጥረት ሁሉ የታረቀ ይሆናል። ከእግዚአብሔር ጋር የታረቀ ሰው ከራሱ ጋር የታረቀ፣ ከአእምሮው ጋር የታረቀ፣ ከመውጣት ከመግባቱ ጋር የታረቀ ይሆናል። በረከቱ በዙሪያው ላይ ይሆናል። በጌታ በኢየሱስ ስም በረከት ያገኛችሁ። እግዚአብሔርን ፈልጋችሁ በረከት ያገኛችሁ። ጸሎት ጸልያችሁ በረከት ያገኛችሁ። ቃል አንብባችሁ በረከት ያገኛችሁ። አገልግላችሁ በረከት ያገኛችሁ። ሰርታችሁ በረከት ያገኛችሁ። ወልዳችሁ የወለዳችሁት በኢየሱስ ስም ለእግዚአብሔር በረከት ይሁን። ስንቶች ወልዶ በእውነት ወገኖቼ ያላረፈ በልጅ ያላረፈ ስንት አለ ብላችሁ ነው። ሰርቶ እርጋታ ያላገኘው ስንት አለ ብላችሁ ነው። አገልግሎ ምን እንዲያገለግላ እንደሆነ ሳያውቅ የሚኖር ስንት አለ ብላችሁ ነው። ያልተለወጠ ኑሮ የኖረ ስንት አለ ብላችሁ ነው። እግዚአብሔርን በምትፈልጉት ጊዜ ደግሞ በእውነቱ ወገኖቼ በረከት ይሆንላችኋል። እረፍት ይሆንላችኋል። እርጋታ ይሆንላችኋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ተብሎ እንደተጻፈ ከመከራ ስጋት ሁሉ ማረፍ ይሆናል ማለት ነው። የጌታ ስም የተባረከ ይሁን። እግዚአብሔርን ፈልጉ፣ የተጠማችሁ ሁሉ ኑ ነው ያለው። ወዴት? ወደ ቃል። ኢየሱስ ክርስቶስ ጌታ ነው። ምንም ገንዘብ የሌላችሁ ኑና ይህንን ጮማ የሆነውን የእግዚአብሔርን ቃል ግዙ። ከእግዚአብሔር ቃል ጋር ተስማሙ። እግዚአብሔር ሊሰራላችሁ ይኸው ቆሟል። እግዚአብሔር ሊባርክላችሁ ይኸው ቆሟል። እግዚአብሔር ስራችሁን ሊሰራ ይኸው ቆሟል። ጠላቶቻችሁን ሊዋጋላችሁ ይኸው ቆሟል። ግን እናንተ ከእግዚአብሔር ጋር ታረቁ የሚል ቃል አለ። ኢየሱስ ክርስቶስ ጌታ። ለተጨነቃችሁ የእግዚአብሔር ቃል አለ። ግራ ለተጋባችሁ የእግዚአብሔር ቃል አለ። መላ ለጠፋባችሁ የእግዚአብሔር ቃል አለ። በእውነት ነገር እንዲህ ሆነ ለምትሉ ነገር የእግዚአብሔር ቃል አለ። አንካሶችን ወገኖች እንዲዘሉ የሚያደርግ፣ እውራንን የሚያበራ ወገኖች፣ ዲዳዎችን ማናገር የሚችል፣ ሙታንን ማስነሳት የሚችል፣ የታሰሩትን መፍታት የሚችል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ልባቸው ላዘነባቸው፣ ስብረት ለሆነባቸው ጠግን የሚሆነው የእግዚአብሔር ቃል እንዲህ ይላል፣ እኔን ፈልጉ በረከት ያገኛችኋል። ከእኔ ጋር ከሐሳቤ ጋር ታረቁ ሕይወት ይሆንላችኋል። ከአፌ የሚወጣው ቃል በቤታችሁ ላይ ይሰራል ይላል። እንዲሁ አይመጣም፣ አይመለስም። ወደ እኔ በባዶ አይመለስ፣ ስራው ሰርቶ ይመለሳል ይላል። ይሄ የእግዚአብሔር ቃል በሕይወታችሁ ላይ ይስራ፣ በምድራችን ላይ ይስራ፣ በመንግስታት ላይ ይስራ፣ በባለስልጣናት ላይ ይስራ። በኢየሱስ ክርስቶስ በያለንበት አገር ላይ በጌታ በክርስቶስ ኢየሱስ ስም ይስራ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ ስለዚህ ጥቂትና አጭር ለሆነች መልእክት። ነገር ግን የመልእክቱ ደቂቃ አጭር ነው፣ ግን በዘመናት ሁሉ የሚሰራ የእግዚአብሔር ቃል ተናግሮልናል። ኢየሱስ የዘላለም ጌታ ነው። ይሄ ቃል 30ውን በቤታችሁ ያፈራል። ይሄ ቃል 60ውን በቤታችሁ ላይ ያፈራል። ይሄ ቃል 100ውን በቤታችሁ ላይ ያፈራል። ይሄ ቃል አለምልሞ ያኖራል። ይሄ ቃል ከትንቢት ዝም ብለን እንዲህ ነው ብለን በደመ ነፍስ ከምንሰማው ይበልጣል። ምክንያቱም ራሱ የትንቢት ቃል ሃሌሉያ በዘመናት ሁሉ ሊጋረድ ሊሸፈን የማይቻል የእግዚአብሔር እስትንፋስ ያለው የእግዚአብሔር መልእክት ያለው ራሱ እግዚአብሔር የተናገረበት መለኮት የተካፈለበት ሃሌሉያ የሕይወት ቃል ይሄ ይሰራልናል። ኢየሱስ ክርስቶስ ጌታ ነው። ወልድ ያለው ሕይወት አለው። ወልድ ለሌለው ግን ሕይወት የለውም። ኢየሱስ ያድናል። ተባረኩልኝ።